በዶሮ እርባታ ዘርፍ አነስተኛ ወጪ አውጥታችሁ ከፍተኛ ትርፍ ማግኘት ትፈልጋላችሁ? መልሱ ሳሶ ነው። ሳሶ የሁሉም ምርጫ እንደሆነ በ60 ሰከንድ ውስጥ እነግራችኋለሁ። ተከተሉኝ። አንደኛው ምክንያት በሽታን መቋቋም ነው። እንደ ፈረንጅ ዶሮ ቅምጥል አይደለም። የሀገራችንን አየር ንብረት ተላምዶ በትንሽ እንክብካቤ ያድጋል። ይሄ ደግሞ ኪሳራ ይቀንሳል። ክብደትና ገበያ። ሁለተኛው ክብደቱ ነው። በአጭር ጊዜ ከ3 እስከ 4 ወር ውስጥ ለገበያ ይደርሳል። ስጋው እንደ አበሻ ዶሮ ጣፋጭ፣ ቀለሙ ደግሞ ቀይ በመሆኑ ገበያ ላይ ልክ እንደ ሀገር በቀል ዶሮ በውድ ዋጋ ይሸጣል። ሶስተኛ ድርብ ጥቅም። በተጨማሪም ሳሶ ለስጋ ብቻ ሳይሆን ለእንቁላልም ይሆናል። በአመት እስከ 200 የሚደርሱ እንቁላሎችን ይሰጣቸዋል።